ገጽታን እንዲያነሳ ነው። ትንሽ ነገር አድርጎ ግን ስለ ክስተቶችን ያነሳልናል ብዬ ተስፋ አደርጋለሁ። ወንድማችን ኡስታዛችን አህመዲን ጀበል በፍቅር በአክብሮት ጋብዛለሁ። ከዚህ በኋላ ውይይት አለ። ውይይታችን መስመር እንዲይዝ በተነሳው ርዕስ ላይ ብቻ እንድታደርጉና ተወያዮች ደግሞ አጭር ሰዓት እየተጠቀምን እንድንሄድ ያስፈልጋል ብዬ አስባለሁ። ከውይይቱ በኋላ ደግሞ እንመለሳለን። الله أكبر الله أكبر الله أكبر. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ሁለቱንም ቋንቋ ለየብቻ የሚሰሙ ሰዎች ስላሉ በኦሮምኛም በአማርኛም ለማብራራት እሞክራለሁ። ወንድሞች የሰጡኝ ስለ ምስራቅ ኢትዮጵያ ሐረርና አካባቢ ታሪክ ነው። ዛሬ ብዙ ስለ ታሪክ ማውራት ያስፈልጋል ወይ የሚል ሀሳብ አለ። ምክንያቱም ያለንበት ነባራዊ ሁኔታ አሳሳቢና ህብረትም አንድነትም የሚፈልግ ለውጥን የሚፈልግ ከዛም አልፎ መላው ኢትዮጵያ መጅሊስ ላይ ያላችሁ ዑለሞች የተሰባሰባችሁበት እንደመሆኑ በቀጥታ እናንተንም ሁላችንም የሚመለከተው ርዕስ ብናገር ይሻላል ብዬ ስለማምን ነው። እንደሚታወቀው ኢትዮጵያውያን ሙስሊሞች በታሪካችን ውስጥ ብዙ ነገሮችን አሳልፈናል። ከነዚህ ብዙ ነገሮች መካከል የከፍታ ዘመን ብዙ ታሪኮች እንዳሉ ሁሉ የዝቅታና በመካከላችን በተፈጠሩ ክፍተቶች መሃል ጥቃቶችን ያስተናገድንባቸውም ታሪኮች ብዙ ናቸው። እንደ አውሮፓ አቆጣጠር 1332 ላይ የዛሬ 700 ዓመት አካባቢ በወቅቱ የኢትዮጵያውያን ሙስሊሞች መሪ ኢትዮጵያ የዛሬዋን ቅርጽ አልያዘችም። ቢያንስ ዘይላ ተብሎ በሚታወቀው የኢትዮጵያ ፓርት ላይ ሶማሊያ አሁን ያለው ማለት አይደለም፣ ሁለት ወደቡም ለብቻ ዘይላ፣ ሰባቱ ሱልጣኔቶች ያሉበትም ዘይላ ተብሎ የሚጠቀስበት ሁኔታ ስላለ ነው። ሼክ አብዱላህ አዘይላኢ የሚባሉ የወቅቱ ዓሊም ኢትዮጵያውያን ሙስሊሞች ላይ በደረሰው ጥቃት በተከታታይ ሰባቱ ሙስሊም ሱልጣኔቶች ላይ የደረሰውን ጥቃት ወደ ግብፅ ሀገር ተሰደው በወቅቱ የግብፅ ቤተ መንግስት ዜና መዋዕል ጸሐፊ ለነበረው ሸሃቡዲን ኢብኑ ፈድሉላህ አልኡመሪ ለሚባለው ሰው ስለ ኢትዮጵያውያን ሙስሊሞች ስለ ሰባቱ ሙስሊም ሱልጣኔቶች አጠቃላይ ስለ ኢትዮጵያውያን ሙስሊሞች ተርከውለት መሳሊክ አልአብሳር ፊ መማሊክ አልአምሳር በተሰኘው መጽሐፉ ላይ 1336 ላይ በተጻፈው መጽሐፉ ላይ ሲጠቅስ ኢትዮጵያውያን ሙስሊሞች በመዝሐብ ምን አይነት መዝሐብ ሐነፊ፣ ሻፊዒ እንደዚሁም ደግሞ በአጠቃላይ በሱና ወገን እንደሆኑ ይጠቅስና በመካከላቸው ስላሉ ልዩነቶችና ስለተፈጠሩ ነገሮችም ይጠቅሳል። እንዴት ሰባቱ ሙስሊም ሱልጣኔቶች ተራ በተራ የጥቃት ኢላማ ሆነው እንደወደቁ ይጠቅስና ምክንያት አድርጎ የሚያስቀምጠው የመዝሃብና የብሔር ልዩነቶችን ማስተናገድ ስላልቻሉ ተራ በተራ ሁሉም እየተጠቁ ሰባቱም እንደወደቁ ይናገራል። ዛሬም ተመሳሳይ በአንድ በኩል የብሔርና ጎሳ፣ በሌላ በኩል ደግሞ ሱፊ፣ ሰለፊ፣ ሌላም እየተባባልን አንድነት ላይ መቆም አቅቶን ተራ በተራ የጥቃት ኢላማ ከዛም አልፎ ህብረተሰቡን አንድ አድርጋችሁ ወደሚፈለገው ለውጥ ትመራላችሁ በሚል ቁጭ ብለን የኢትዮጵያ ሙስሊሞች የጋራ ኮሚቴ የመጅሊስ መዋቅራዊ ሰነድ በመወያየት የሚታከሉ አስተያየቶችን በማከል ጸድቆ ወደ መሬት እንዲውልና በ6 ወር የሽግግር ጊዜ ውስጥ እነዚህ ነገሮች ተሳክተው
በዑለማ በኩል በሚቀመጠው በመታስቀመጥ አቅጣጫ የኢትዮጵያ ሙስሊሞች የዑለማ ምክር ቤትን የሚመሩ ዑለሞችን አስመርጣችሁ ቦታው ሐሳብ በማስቀመጥ ለውሳኔ ተደርሶ ሁላችንም ይህን ኃላፊነት ይወጣሉ ከኋላ ሆነን እናግዛለን በሚል ኃላፊነቱ ተላልፎ ያው ዛሬ 6ኛ ወር አልፎ 7ኛ ላይ እንገኛለን። እንደ ኢትዮጵያ ሙስሊም ችግሮቻችን በርካታ ናቸው። እንደ ሙስሊም ማህበረሰብም እዛም እዚህም እየተፈጠሩ ያሉ ነገሮች ዘላቂ መፍትሄ ይፈልጋሉ። በተቃራኒው መጅሊስ ላይ ያላችሁ ሱፊ ሰለፊ የኔ ገባ የነሱ ወጣ እኔ ያነስኩኝ እነሱ በዙ በዚህ ገቡ በዛ ወጡ እየተባባለ ዋናውን አጀንዳ አንድነቱን ታች መውረድ ሲጠበቅ እዛም በዛው በፌደራል መጅሊሱ ውስጥ እንዴት ናችሁ ስል እንደኔ ይገርመኛል። ምክንያቱም ጥሩነን አንድነን አብረንን ማለው ማሻአላህ መሬት ላይ ግን የዛ ነጸብራቅ አይደለም የሚታየው። መሬት ላይ ያለው በተናጠል ሁሉም አንዱ ሌላኛውን የሚወቅስበት እንዲህ አደረጉኝ የሚል ሲገናኙ ግን አብረንን ጥሩ ሁኔታ ላይ ነን የሚል ነው። ይህን ነገር መፍታት ካልተቻለ ሐቂቃ የቱንም ያህል ዑለማ ብትሆኑ ከኢትዮጵያ ሙስሊም አትበልጡም። የቱንም ያህል የተማራችሁ የቀራችሁ ብትሆኑ የኢትዮጵያን ግንጋገርም ይሁን ሌላም ይሁን ሌላ ነገር ሳይመጣና የዑለማ ደረጃ ከባድ ነው። ግን በሚፈጠረው የአስተዳደርና መሰል ክፍተቶች ዑለማ በመጥፎ አይን ከታየ ዲኑም ነው አብሮ የሚታየው። አስባችሁ የጋራ መፍትሄ ለማምጣት እንደሚታወቀው በ6 ወር ጊዜ ውስጥ የተባለው ነገር ጊዜው ማለፉ ይገባኛል። ብዙ ሰው ሐቂቃ የተመረጡትን የቦርድ አባላት ስናይ የተመረጡትን ዑለማ ስናይ ከኛ ድጋፍና እገዛ ከፈለጉ በሙሉ ኃይል ከጎናችሁ ነን፣ ነገር ግን በተቀመጠው አቅጣጫ መስራት ትችላላችሁ በሚል ሞስት ሐጅ ሊካሄድ ሰሞን ነው መጅሊስ የሄድኩት ለመጨረሻ ጊዜ። ምክንያቱም እዛው መጅሊስ ውስጥ ነፃነት ተሰምቷቸው እንዲሰሩ ከመፈለጋችንን ጨርሰን እንሄዳለን፣ በ2 ወር እንጨርሳለን፣ በ3 ወር እንጨርሳለን አይነት ብትስማሙ በቃ ከስራው አንፃር ይሁን ይባላል። ሰሞኑን የተወሰነበትን ሁኔታ ደግሞ ስናይ ፐርሰናሊ እኔ ስጋት አለ። ምክንያቱም ዱባይ በነበራችሁ በአቡዳቢ በነበረው ስብሰባ ላይ የነበረውን ስብሰባ አንዳንዶቹ 6 ወር እናስረዝም፣ አንዳንዶቹ 8 ወር እናስረዝም፣ አንዳንዶቹ 1 ዓመት ይርዝም፣ አንዳንዶቹ ለምንስ ነው የመውረድ ጉዳይ የሚነሳው የሚል ስብሰባ ላይ መነሳቱን ስናይ ሁላችንም ስለሆነ ብንወዳችሁም ብናከብራችሁም በአጭር ጊዜ ውስጥ ይሄ ነገር መፍትሄ አግኝቶ ዘላቂ ነገር ካልመጣ 2004 ጀምሮ መሪዎችን እመርጣለሁ እያለ ሲጮህ ሲጠይቅ ያለው ህብረተሰብ ጋር ወደ መጋጨት እናንተም እኛም መሄድ ስለሌለብን በዑለማ ደንብ በመጅሊስ አመራር ደንብ በተለይ ከመንግስት ምርጫ በፊት ሚያዝያ 30 ላይ የክልል መጅሊሶች መሃል የአማራ ክልል የትግራይ ክልል መጅሊስ ባሉበት ነው ያሉት። አማራዎቹ እዛ አካባቢ ያለውን የፖለቲካ ኃይል ተደግፈው የትግራዮቹ እዛ አካባቢ ያለውን ተደግፈው ማን ያወርደናል አሉ። አዲስ አበባዎቹ ደግሞ በየክፍለ ከተማው ያሉት በተመሳሳይ አንወርድም አሉ። ይሄ ደግሞ ውረዱ አትውረዱ ሌላ ግብግብና ህብረተሰባችን የታለበት ላይ መግለጫ ሲሰጥ የመሰጠቱን ማላወቁም ነው ያለ። ሌላኛው ደግሞ አይ እዛ ተጠርቶ ከዛ በኋላ ያው ሰልፉ እንዲደረግ መግለጫ እንዲሰጥ የኢትዮጵያ ሃይማኖቶች ጉባኤ መሀል የበላይ ጠባቂ የሆኑት ጳጳሱ ተሰብስበን አንድ ነገር ማለት አለብን ብለው ስላሉ ኑ ተባለና ስብሰባ ተጠራ። ከዛ ወክለው የሄደው ሰው ቶሎቹ ላይ እርስ በርስ ይቻላልና አሁን በቀጥታ ከመወቃቀስ እንዴት ህዝባችንን ተሰጠንን ዓላማ አማና ተወጥተን መንግስትም
የሚጠበቅበትን ማድረግ ላይ ወደ ኋላ ካለ ራሱ ሲል ነው የሚያደርገው፣ ለእኛ ብሎ አይደለም። ራሱ ሲል መመለስ ያለበትን መመለስ አለበት። ሁልጊዜ እየለመንን ሁልጊዜ ቆዩ፣ ታገሱ፣ ዘግም ትንበሉ፣ እንቀርፋለን እንዲህ እየተባለ እየተታለልን መሄድ አግባብ አይመስልም። ፐርሰናሊ ከምርጫ በኋላ ኢትዮጵያ አሁን ባለችበት ሁኔታ ምን ትሆናለች አላሁ አዕለም። ነገር ግን ከወራት በፊት ሊሆኑ ይችሉ የነበሩ ነገሮች በእኛ ምክንያት እኛ ሱፊ ሰለፊ የኔ ገባ የሚወጣ ወይንም ደግሞ በተፈጠሩ ክፍተቶች ወይም ሌላ ምክንያት መስራት ሳንችል ከዘገየ ታሪካዊ ተጠያቂነቱ በእኛም ላይ በእናንተም ላይ ይመጣልና ጥቃቶችም ዝም ብለው ተላምደው ሊሄዱ ይችላሉ። አዲስ አበባ ላይ የፈረሱ መስጂዶችም ላይ እንደምታውቁት ህገወጥ ናቸው ተብሎ በተለያየ ጊዜ ሲፈርሱ ከሚመለከተው አካል ጋር በመነጋገር በተለይም በቀጥታ ፌስቡክ ላይ ማስጠንቀቂያ ካልሰራ ጋር ልትጣላ ነው ብዬ ለኢንጂነር ታከለ ኡማም የጻፍኩበትም ሌሎችም አሉና ይሄ ሚና የእናንተ ሚና ነው። ራሳችሁንም ማስከበራችሁ ሙስሊሙን የምታስከብሩት ከህብረተሰቡ ጋራ በጋራ ሆናችሁ ስትታገሉ ነውና ትናንሿን ነገር እየለመድን አንድ ተብሎ የተጀመረው የመስጂድ ማፍረስ በተለይ ቢያንስ በዚህ የለውጥ ጊዜ ውስጥ በቡራዩ ክፍለ በአዲስ አበባ ዙሪያ ፍንፍኔ ልዩ ዞን ውስጥ በቡራዩ ከተማ አስተዳደር ጸበል ማዶ ተብሎ የሚታወቀው ቦታ ላይ ግንቦት 15 2010 ላይ የፈረሰውን መስጊድ አንድ ተብሎ ተቆጥሮ ነው 35 የደረሰው። እንዲሁ በወቅቱ እናንተ ቦታው ላይ አልነበራችሁ፣ ግን ከዛ በኋላም እየመጣ ነው። አሁን ጮኸንም ተባብረንም ጫና ፈጥረንም መስጊዶቻችን መደፈርና መጠቃትን ማስቆም ካልቻልን ከንቀን መቀጠላችን አይቀርም። በዚህ ሰዓት ላይ ያሉ መስጊዶች ብቻ ሳይሆን ህገ መንግስታዊ ስርዓት ሴኩላር ስቴት ባለበት ሀገር ውስጥ እዚህ ጋር የኔ ሃይማኖት ስለማይፈቅድ ላሊበላ ላይ መስጊድ መስራት አትችሉም፣ አክሱም ላይ መስጊድ መስራት አትችሉም ተብሎ በሺህ የሚቆጠር ሰው 37 ኪሎ ሜትር የሄደ የሞተ ጀናዛ ሲቀብር እናንተ ብትሆኑ ምን ታረጉ ነበር? ስሜቱን ቁስሉን በቦታው ስለሌላችሁ ፊል አላረጋችሁም ይሆናል። ብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ ነው። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ላይ። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያደርግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። እናንተ ቦታው ላይ እንደመጣችሁ የአማራ ክልል እስልምና ጉዳዮች መጅሊስ፣ የትግራይ ክልል ሌሎቹም በዛ ወቅት ተቀይረው ነበረ ብለን እናስብ። በአንድነት የቆመ መጅሊስ አለ ብለን ብናስብ በአንድነት የቆመ መጅሊስ በሚችለው ያህል ከህብረተሰቡ ጋር ሆኖ በክልሉ ላይ ሙስሊሞች ላይ እየደረሰ ያለውን ችግር ጥቃት በጋራ መመከት የሚቻልበት ሁኔታ ይሄ አለመሰራቱ በራሱ አንድ ሌላ ክፍተት ነው። ስለዚህ ይህን ጉዳይ ቆም ብሎ አብሮ አስቦ መፍትሄ መፈለግ ያስፈልጋልና